ፓርት 6 መተናል። ኤጀንት እንዴት እንደምናደርግ ፕሮፋይሉን ነካለን መጀመሪያ። ከዛም ፋይሉን ከነካን በኋላ አይዲውን ኮፒ እናደርጋለን። ከዛም አይዲውን ኮፒ ካደረግን በኋላ እንወጣና ሆም ላይ ሄደን ማለትም ፕሮፋይሉ ላይ ሄደን ከዛን ማይ ኤጀንሲ የሚለውን ነካለን ማለት ነው። ማይ ኤጀንሲ ከነካን በኋላ ኢንቫይት የሚለው ሆስት የሚለውን እሱን ትነኩና መጀመሪያ ሜምበርስን ትነካላችሁ። ሜምበርስን ትነኩና ያ ኢንቫይት ያለ ኤጀንት ልታደርጉት የፈለጋችሁትን መጀመሪያ ከሆስት ማውጣት አለባችሁ። ኪክ ስታደርጉት ነው የሚወጣው። ከዛም ከሆስት ስር ካልወጣ ኤጀንት ልታደርጉ አትችሉም። ስለዚህ ኪክ ማድረግ አለባችሁ ማለትም ማውጣት አለባችሁ። መጀመሪያ ይኸው እንደዚህ አድርገን እናወጣዋለን። ከሆስት ከራሳችን ስር አወጣነው ማለት ነው። ልክ እሱን ካወጣን በኋላ ማይ ኤጀንሲ የሚለው ላይ ትገቡና እንደዚህ ነክታችሁ ኢንቫይት የሚለውን አይዲን ኮፒ ቅድም ኮፒ ያደረጋችሁትን ፔስት ታደርጋላችሁ፣ ትልኩለታላችሁ። ከዛን እሱ አክሰፕት ሲለው ኮንግራ ብሎ ኤጀንት እንደሆነ ይነግረዋል ማለት ነው። እንደዚህ እያላችሁ የኤጀንታችሁና የሆስቶቹን ልጆች መቆጣጠር ትችላላችሁ ማለት ነው። እዚህ ጋር ስንት ሰው ኤጀንት አለኝ ስንት ሆስት አለኝ የሚለውን እዚሁ ቼክ እያደረጋችሁ ትቀጥላላችሁ ማለት ነው። ስለተከታተላችሁ እናመሰግናለን። በሌላ ፓርት ጠብቁ።